ደቡብ አፍሪካዎች 2 ቀይ ካርድ 2 ንጹህ ጎል ተቆጠረባቸው፣ እንደገና 3 ነጥብ ተወሰደባቸው። ዓለም ዋንጫውን በመጥፎ ገጽታ ጀመሩት። አሁን ደግሞ ወደ ሜክሲኮ በኩል ደግሞ ስንሄድ ሜክሲኮ በጣም ጥሩ የሚባል አጀማመር አድርገዋል። ጥሩ የሚባል 3 ነጥብ ከንጹህ 2 ጎል ጋር አሳክተዋል። እንደ መጥፎ ጎን ካነሳ ሜክሲኮ ብሔራዊ ቡድን በነገራችን ላይ የሜክሲኮ ብሔራዊ ቡድን ተስፍሽ አንድም ወደፊት በጣም ይገፋሉ ተብሎ ከሚጠበቁ ብሔራዊ ቡድኖች መካከል አንደኛው ነው። አንድም የብሔራዊ ቡድኑ ጥንካሬ እንዳለው ነው። መሀል ሜዳውና ተከላካይ ክፍሉ ምን ያህል ጠንካራ እንደሆነ ዛሬ በደንብ ተመልክተናል። ከዛ ባለፈ ግን እንደ አዘጋጅ ሀገርነቱም አሁን ደግሞ ሜክሲኮኖች ራሳቸው ሜዳ ላይ ነው አብዛኛው የሚደረገው። በጣም ጠንካራ ብሔራዊ ቡድን ይሆናልና ትልልቆቹን ብሔራዊ ቡድኖች ራሱ እነ ፈረንሳይና አርጀንቲና ቢያገኝ ራሱ በጣም የሚፈትን ጠንካራ ብሔራዊ ቡድን መሆኑን አንድም የተመለከትንበት ነው። ነገር ግን እንደ ክፍተት ካነሳን በዚህ ብሔራዊ ቡድን ላይ የሜክሲኮ ብሔራዊ ቡድን ከተመለከትከው ኦልሬዲ ከግቡ ከተቆጠረ በኋላ በጣም መቀዛቀዝ አይተናል። መሀል ሜዳው ቶሎ ይደክማሉ። ከዛ በኋላ መጨረሻ አካባቢ ያየነው ቀይ ካርዱ ራሱ ለቀጣይ ጨዋታዎች በጣም ሊጎዳቸው ይችላል። ምናልባት ይሄኛው ምድብ ተስፍሽ እንዳልከው ቀላል የሚባል ምድብ ነው። ልክ እንደ ሜክሲኮ ሆነን ካየነው ቀላል የሚባል አይነት ምድብ ነው። ሳውዝ አፍሪካን በቀላሉ አሸንፈዋል። ቀጣይ ደቡብ ኮሪያ ይገጥማቸዋል። እዛ ጋር የሚገጥማቸው ፈተና ሌላ ነው። ነገር ግን ከጨዋታ ፊት ወረቀት ላይ ስንመለከቱ ይህን ጨዋታ ከጨዋታ ፊት ሆነን ስንገምተው ካላቸው የተጫዋቾች ጥራት አኳያም ሲገመት ይህ ጨዋታ 100% ወይም ደግሞ አብዛኛውን ግምት የምትሰጠው ለሜክሲኮ ነው። ነገር ግን ያው እግር ኳስ ነው። ለአድማጮቻችን ሁልጊዜ እንደምለው እግር ኳስ ነው። ጨዋታው ሲጀምር ከመጀመሪያው ፊሽካ በኋላ የሚፈጠሩ ነገሮች አይታወቁም። ነገር ግን ከጨዋታ ፊት ሙሉ ለሙሉ ለሜክሲኮ ትሰጣለህ። ስለዚህ 2 ጨዋታ አሸነፈ ማለት ደግሞ ሜክሲኮ ቀጥታ ወደ 16 ውስጥ የማለፉ ነገር በጣም እርግጥ ይሆናል እና ከዛ አኳያ ኦልሬዲ ያለፈ ብሔራዊ ቡድን ነው። ቀይ ካርዱ ለቀጣይ ጨዋታዎች ብዙም ያን ያህል ጉዳት ላይኖረው ይችላል። ያው ጉዳት አለው ግን ያን ያህል ላይኖረው ይችላል። ያ ነገር ግን እንደ ድክመት አየዋለሁ ብዬ አስባለሁ። በሜክሲኮ በኩል ፕሬሲንጉ፣ ካውንተር አታክ፣ የፈጣን መልሶ ማጥቃት አለመኖሩ 16 ጥሎ ማለፉ 8 ውስጥ ስትገባ እየገፋ በሄድክ ቁጥር እንደነዚህ አይነት ኳሊቲዎች ያስፈልገዋል። አሁን ያሳለፍነውን ዓለም ዋንጫ የኳታሩን ዓለም ዋንጫ ካነሳን አርጀንቲና የፍጻሜውን ጨዋታ ፈረንሳይን እያጠቃቻት በነበረችበት ሰዓት ፈረንሳይ በመልሶ ማጥቃት እነ መባፔ ጎል ሲያስቆጥሩ አይተናል። ብዙ ክለቦች በዚህ በመልሶ ማጥቃት ጎሎችን እያስቆጠሩ ራሱ አርጀንቲናን በተደጋጋሚ እንዲስታረግ አይተናል እና ዓለም ዋንጫ ላይ መቆየት ከፈለግ በመልሶ ማጥቃት ጎል ማስቆጠር አለብህ። ከቆሙ ኳሶች ጎል ማስቆጠር አለብህ። ከሁሉም ግን ጎል ማስቆጠር አለብህ። ምክንያቱም ይሄ ፕሪሚየር ሊግ አይደለም ወይም ሌላ ሊግ አይደለም። 38 ጨዋታዎች አይደለም የሚጠብቁ። ኦልሬዲ እስከ መጨረሻው ተጓዝክ ከተባለ 9 ወይ 8 ጨዋታዎች ናቸው ሊገጥሙ የሚችሉት እና ከዛ አኳያ በሁሉም ረገድ ጎሎች ማስቆጠር አለብህ። ተጫወትክም አልተጫወትክም፣ ኳስም ተቆጣጠርክም አልተቆጣጠርክም ግቦች ያስፈልጓል። በተደጋጋሚ ከጨዋታው ውበት ጋር ወይም ኳስን ከመቆጣጠር ጋር በጣም የምትፈላሰፍበት ውድድር አይደለም። ኦልሬዲ ተጀመረ ስትል ነው የሚያልቀው። 1 ወር ነው ያለው እና በዚህ ወር ውስጥ ምዋን ጥሩ ፐርፎርማንስ ያሳየናል። በጣም አጓጊ ይመስለኛል። የዛሬው ጨዋታ ግን እንደኔ ደቡብ አፍሪካዎች ምንም ያልነበሩበት፣ ሜክሲኮ ብቻ ኳስን ተቆጣጠራ የተጫወተችበት፣ ከዛ ባለፈ ደግሞ የካርድ ድራማዎችን ያየንበት፣ ከጎሉ በላይ ካርዶች ተመልክተናል። 3 ካርዶች ተመልክተናል። የቀይ ካርድ ቢጫውማ ዛሬ ብዙ ነው። መክፈቻ ጨዋታ ነው እንግዲህ አሜሪካ፣ ካናዳ እና ሜክሲኮ የሚያደርጉት በአዘጋጅነት የሚደረገው የዓለም ዋንጫ በቀይ ካርድ ተንበሽብሾ ጅማሮን አግኝቷል ማለት ነው። ያው ከሜክሲኮ ጋር ካነሳን ደግሞ አንድ ነገር ማንሳት ያለብን የሂሜኔዝን ጉዳይ ነው። ቀደም ሲልም አንስቼዋለሁ። ሂሜኔዝ በተለይ ለአንድ እግር ኳስ ተጫዋች ለሚሆን አሁን እንደ ሀገራችን እንኳን ከተመለከትን እግር ኳስ ተጫዋች መሆን ለሚፈልጉ ወጣቶች ራሱ ትልቅ ምሳሌ፣ ትልቅ አርአያ መሆን የሚችል ተጫዋች ነው ብዬ አስባለሁ። ጉዳት ትልቅ ነገር ከፊቱ ተጋረጠ። ኦልሬዲ ይሄ ነገር ካየን 99% የእግር ኳስ ህይወቱ ያበቃለት ተጫዋች ነበረ። ከነበረበት ጉዳት አኳያ ረዥም ጊዜ ከኳስ መራቅ ብቻ አይደለም ከመራመድ ከመንቀሳቀስ ርቆ አልጋ ላይ ተኝቶ የነበረ ተጫዋች ከአመታት በኋላ ተስፋ ሳይቆርጥ እንደገና ታግሎ ተመልሶ ወደ እግር ኳሱ ገብቶ በ35 ዓመቱ ለሀገሩ በዓለም ዋንጫ መድረክ የሀገሩን ደጋፊዎች የሀገሩን ህዝብ ቀና አድርጎ እንዲጨፍሩ አድርጓል። ሁለተኛውን ጎል አስቆጥሮና ይህ ተጫዋች ከዛ ሁሉ ጊዜ በኋላ ተመልሶ ኳስ ተጫውቶ እንደገና ወደ ኳስ ቴምፖ ውስጥ ገብቶ እንደዚህ ማድረጉ ለብዙ ወጣቶች እኔ ኢንስፓየር ያደርጋል ብዬ አስባለሁ። የትጋት
እንዲሁም ደግሞ ያለሸነፍ ባይነት ተስፋ ያለመቆጣት ስሜት የተመለከትንበት ጎሉን ካስቆጠረ በኋላ ያነባበት እንኳን መንገድ ስትመለከት በጣም ልብ የሚነካ ነው እና በጣም ድንቅ ተጫዋች ነው። በዚህ ዓለም ዋንጫም እንግዲህ የመጨረሻው ዓለም ዋንጫ ሊሆን እንደሚችል ይገመታል። ከዚህ በኋላ ረዥም ዓመታቶችን በእግር ኳሱ ላይ ልንመለከተው አንችልም። ይህን ተጫዋች ምናልባት ትንሽ ዓመታቶችን ነው ከዚህ በኋላ የምንመለከተው ሂሜኔዝን እና ይሄ ዓለም ዋንጫ ለእሱ ትልቅ ገጸ በረከት ይመስለኛል። ምናልባት ጎሎችን የሚጨምር ከሆነ እንደ አጠቃላይ ግን የመጀመሪያው የመክፈቻ ጨዋታ የዓለም ዋንጫ በካርድ ተንበሽብሾ በሜክሲኮ 2-0 አሸናፊነት ተጠናቋል ማለት ነው። ሳውዝ አፍሪካ መጥፎን አጀማመር አድርጋለች። አዘጋጇ ሜክሲኮ የዓለም ዋንጫውን በድል ጀምረዋለች። የዓለም ዋንጫ የመክፈቻ ጨዋታ ዛሬ ተከናውኗል። ከመክፈቻው ጨዋታ ይልቅ የመክፈቻ ሴርሞኒው የመክፈቻ ፕሮግራሙ እጅግ ያማረ ነበረ። ከሻኪራ እስከ በርናቦይ ታላላቅ ሙዚቀኞች ያቀነቀኑበት አስደናቂ ምሽት አሳልፈናል። ጨዋታው ቀዝቀዝ ያለ የነበረ ቢሆንም ነገር ግን ሜክሲኮዎች ጨዋታውን አሸንፈዋል። ከጨዋታው በላይ የተመዘዙት ካርዶች አነጋጋሪ ሆኗል። በዚህ ጨዋታ ላይ 3 ቀይ ካርዶች ተመዘዋል። ሜክሲኮ ቀዳሚውን ጎል በኪኒዮስ አማካኝነት መረብ ላይ ማሳረፍ በመቻል 9ኛው ደቂቃ ላይ ጨዋታውን የመሩ ሲሆን ሁለተኛው አጋማሽ ደግሞ በቀይ ካርድ ሲቶኔ ከወጣ በኋላ ራውል ሂሜኔዝ በፕሪሚየር ሊጉ የምናውቀው ነው። በወልቭስና በፉላም አሁን ተመልሶ ወደ ወልቭስ ሂዷል። አምና በፉላም የተመለከትነው የአጥቂ መስመር ተጫዋች ራውል ሂሜኔዝ ባስቆጠራ ጎል ሁለተኛውን ጎል 67ኛው ደቂቃ ላይ በማስቆጠር 2-0 አሸንፈዋል። በደቡብ አፍሪካ በኩል ሲቶኔ በቀይ ካርድ ወጥቷል። ለመጀመሪያው ጎል መቆጠር ምክንያት ነበረ። ከዛ ባለፈ እንግዲህ ተቀይሮ የገባው ሌላኛው ተጫዋቻቸውን በተመሳሳይ መንገድ ደቡብ አፍሪካኖች ተጫዋች በጥፊ በመማታቱ ምክንያት ያው በእንቅስቃሴ ወቅት ነው፣ ሆን ብሎ በጥፊ የተማታ አይደለም፣ ግን በሚንቀሳቀስበት ሰዓት ተጫዋቹ በመማታቱ ምክንያት በቀይ ካርድ ወጥቷል። ጨዋታው ሊጠናቀቅ በተቃረበበት ሰዓት ደግሞ የሜክሲኮ ተከላካይ ሞንቴዝ እንደዚሁ የመጨረሻ ተጫዋች ነው ተጫዋች ላይ ጥፋት መስራቱ ወይም ጠልፎ መጣሉ የማጥቃት እንቅስቃሴ ገጥቷል በሚል ብራዚላዊ ዳኛ ቀይ ካርድ ሰጥቶታል። ቀይ በቀይ አድርገው ነው ያመሹት ብራዚላዊ ዳኛ። 3 ቀይ ካርዶች ተመዘዘበት። አነጋጋሪ ጨዋታ ነበረ። ከጨዋታው በላይ የቀይ ካርዶቹ መመዘዝ አነጋጋሪ ነበረ። በአጠቃላይ ጨዋታው ሲጠናቀቅ እንግዲህ ሜክሲኮ ደቡብ አፍሪካን 2-0 በማሸነፍ የምድብ የመጀመሪያ ጨዋታውን በሜዳዋና በደጋፊዋ ፊት አዜቲካ ስቴዲየም ላይ በድል ጀምራለች። እንዴት ነበረ እንቅስቃሴው? የዳኛው 3ቱ ቀይ ካርዶች ተገቢ ናቸው ብላችሁ ታስባላችሁ? ሀሳብ ስጡበት።